ሰላም የኤምኤንላይት ቤተሰቦች መሐመድ ነኝ ከኤምኤንላይት አካዳሚ ነው። ዛሬ የቀጠለው ሴሽናችን የስምንተኛ ክፍል ማትማቲክስ ዩኒት 7 ሶሊድ ፊገር ኤንድ ሜጀርመንት ቀጥለናል። አሁን ቢ ላይ ደርሰናል። ሲሊንደር በባለፈው ሴሽናችን ፕሪዝሙን በደንብ አይተናል፣ ካልኩሌት አድርገናል፣ ቶታል ሰርፌስ ኤሪያ ፈልገናል፣ ቮሊዩምን ፈልገናል። ዛሬ ደግሞ የቀጠለው ሴሽናችን ሲሊንደር ሁለተኛዋ የሶሊድ ፊገር ታይፕ ሲሊንደር ትባላለች። ስለ ሲሊንደር ዛሬ በደንብ የምናይ ይሆናል። ከመቀጠላችን በፊት ስልካችሁን የምትጠቀሙ የኤምኤንላይት ቤተሰቦች ሐሳብ አስተያየታችሁን በቴሌግራም ቻናላችን አድርሱን። እንዲሁም አጫጭር ሾርት ኖቶችን እንዲሁም ዴይሊ ኪዩዞችን የምታገኙበት ይሆናል። በዩቲዩብ ቻናል የምትከታተሉን ቤተሰቦች የሳብስክራይብ፣ ላይክ፣ ሼር ማድረጋችሁን እንዳትረሱ። ሌትስ ጌት ዳውን ወደ ክላሳችን። የዛሬው ሲሊንደር ይላል። ሲሊንደር እዚህ ጋር ምስሉ እንደምታዩት ሲሊንደር በአካባቢያችሁ በጣም ብዙ አይነት ሲሊንደር ታውቃላችሁ። በሪል ላይፋችን ላይ በደንብ የምናውቀው ሲሊንደር አለ። ሲሊንደር የሚባለው it is a type of solid figure ግን ለየት የሚያደርገው ሲሊንደር is formed by two congruent circle። እንደምታዩት እዚህ ጋር ሁለት ኮንግረንት ሰርክሎች ኖረውት በሁለት ኮንግረንት ሰርክሎች ብቻ አይደለም if formed by two congruent circle joined by a straight line። እንደምታዩት ጆይን የተደረጉት ስትሬት ላይን እዚህ ጋር ቢኖር ስትሬት ላይን ናቸው and each and every ፖይንትም ላይ ይገኛሉ። በእያንዳንዱ የሰርክል ፖይንት እዚህ ጋር ሰርክል ሲጀመር it is a collection of point ነው። እነዚህ ሰርክሎች የኮሌክሽን ኦፍ ፖይንት ከሆኑ በእያንዳንዱ ፖይንቶች ላይ ስትሬት ላይን ይኖራሉ ማለት ነው። በዚህ መሰረት የሚሰራ ማንኛውም ሶሊድ ፊገር ምን ብለን እንጠራዋለን? ሲሊንደር እንለዋለን። ሲሊንደር ሁለት ከላይ ኮንግረንት ቤዞች ያሉት ከላይ አንድ ቤዝ ከታች አንድ ቤዝ ሁለት ኮንግረንት ቤዞች አሉ። እነዚህ ኮንግረንት ቤዞች የሚያያዙት በስትሬት ላይን የሚያያዝ ከሆነ ሲሊንደር ብለን እንጠራዋለን ማለት ነው። ስለዚህ ሲሊንደር ምን ሊኖረው ይችላል? ቨርቴክስ የሚባል ነገር የለም። ቨርቴክስ ምን ተባብለናል? when the two line meet each other የሚያደርጉባትን ፖይንት ይሄኛው አንድ ላይም ቢሆን ይሄ አንድ ላይም ቢሆን እዚህ የሚገናኙበት ፖይንት ሁለቱ የተገናኙበትን ቨርቴክስ ብለን እንጠራዋለን ተባብለናል። ቨርቴክስ የሚባል ነገር የለውም። ሌላ በተጨማሪ ሁለት ኢጅ አለው። ሁለት ኢጅ ማለት ነው እዚህ ጋር የሚገናኙበት ይሄኛው አንድ ቤዝ አለ። ይሄ ፍላት የምንለው ፍላት ሰርፌስ የምንለው አለ። እዚህ ጋር ሌላኛው ቤዝ አለ ማለት ነው። ስለዚህ ኢጁ የሚገናኙበት የትኛው ነው? እዚህ ጋር ያለው አንድና እዚህ ጋር ያለው በጠቅላላ ሁለት ኢጆች ናቸው ማለት ነው። ሌላ ምንም ሊኖር አይችልም። ቱ ፍላት ፌስ አለው እንደምታዩት እዚህ ጋር አፐር ቤዝ እንለዋለን። ይሄኛውን አፐር ቤዙ ላይ ፍላት ነው፣ ከላይ ጥፍጥፍ ያለ ነው፣ ምንም ሰርፌስ ነው፣ ስሙዝ ሰርፌስ ነው። ከታችኛው ደግሞ አንድ የቤዙ የሎወር ቤዝ የምንለው አንድ አለ። እነዚህ ሁለቱ ምንድናቸው? ፍላት ሰርፌስ ናቸው ማለት ነው። ሌላኛው ሶስተኛው ፓርት እዚህ ጋር የምትመለከቱት ይሄ ሳይድ ከርቭድ ሰርፌስ ነው። አንድን ሲሊንደር የሚያደርጋት ለምሳሌ ይሄ እንዳለ ምድረው እዚህ ጋር ያለው የምታዩት ማርከር it is a curved surface ነው ማለት ነው። ይሄንን ለማለት ፈልጎ ነው። ከላይ ደግሞ ሰርክል ነው፣ ከታችኛውም ሰርክል ነው። እዚህ ጋር አካባቢ ያለው ግን ፍላት ከርቭድ ሰርፌስ ነው ለማለት ፈልጎ ነው። ምን አለው ማለት ነው? ቨርቴክስ የሚባል የለም። ቱ ኢጅ ይኖረዋል፣ ቱ ፍላት ፌስ ይኖረዋል፣ ዋን ከርቭድ ፌስ ይኖረዋል ማለት ነው። በተጨማሪ ሰርክል ላይ በጣም ኢምፖርታንት የሆነ አንድ ተርም አለን፣ አልቲቲዩድ ወይም ሄት የምንለው። አልቲቲዩድ ወይም ሄት is the distance between the two bases በሁለቱ ቤዞች መካከል ያለውን ርቀት። ለምሳሌ ሁለቱ ቤዝ ማን ነው? ይሄኛው አፐር ቤዝ ይባላል ከላይ ስላለ፣ ይሄኛው ደግሞ ከታች በመኖሩ ሎወር ቤዝ እንለዋለን። በዚህ በሁለቱ መካከል ያለው ዲስታንስ ወይም ሴንተሩ ይሄ ነው። ከዚህ ከሴንተሩ ተነስቶ ታችኛው ሴንተር ድረስ ያለው ርቀት ውስጥ ለውስጥ ብትመለከቱ የዚህ ማርከር ነው። ከዚህ በላይ ብንመለከት ከዚህኛው ከጫፍ ጀምሮ ውስጥ ለውስጥ እስከታች ያለው ድረስ ሄት ወይም አልቲቲዩድ እንለዋለን። ስለዚህ ከዚህ ከጫፍ ጀምሮ እስከታች ያለው ድረስና ከዚህ እስከዚህ ያለው ዲስታንስ እኩል ነው። በሌላ አባባል ከዚህ እስከዚህ ያለው አልቲቲዩድ ሄት የምንለው ከሆነ ይሄ ከጎን ያለው ምን መሆን ይችላል ማለት ነው? ሄት ወይም አልቲቲዩድ ብለን እንጠራዋለን ማለት ነው። ይሄ አልቲቲዩድ ከሆነ እዚህ ጋር ደግሞ ሴንተር አለ። ከሴንተሩ በመነሳት ወደ ሰርክሉ ጫፍ የሚሰመር አንድ መስመር አለ። ይሄ ራዲየስ እንለዋለን። ከአልቲቲዩድ ጋር ፐርፐንዲኩላር ወይም ደግሞ 90 ዲግሪ መስራት የሚችለውን
መስመር ማለት ነው። ይሄኛው ምን ይባላል? ራዲየስ ይባላል ማለት ነው። ሶ ራዲየስ ራሱ ሲሊንደር ላይ ቶታል ሰርፌስ ኤሪያ እና ቮሊዩም ካልኩሌት ስናደርግ በጣም ኢምፖርታንት ነገር ነው። በመቀጠል ይሄ ደግሞ ላተራል ፌስ እንለዋለን። ይሄን ነው ላተራል ፌስ። ለምሳሌ እዚህ የባከኑ ላተራል ፌስ የምንለው ይሄ የምትመለከቱት በጠቅላላ እዚህ ያለው ላተራል ፌስ ብለን እንጠራዋለን ማለት ነው። ሶ ከላይ ምን አለው ማለት ነው? አፐር ቤዝ አለው። ኦኬ ከታች ሎወር ቤዝ አለው። ከጎን ምን አለው? ላተራል ፌስ አለው። ይሄ እንዳለ ከጎን የምትመለከቱት the distance between the two parallel side ምን ብለን እንጠራዋለን? ዛት ከራዲየሱ ጋር ራሱ ምን የሚሰራ ፐርፐንዲኩላር የሚሰራ 90 ዲግሪ የሚሰራ አልቲቲዩድ ብለን እንጠራዋለን ማለት ነው። ከላይኛው የአፐር ቤዙ ሴንተር በመነሳት የታችኛው ሎወር ቤዙ ሴንተር ድረስ የሚሄደው ማለት ነው። ከሴንተሯ ወደ ሰርክሉ የምትሰመር ማንኛውም መስመር ራዲየስ እንለዋለን። ሙሉ እንደዚህ ከተሰመረ ምን ብለን ነው የምንጠራው? ዲያሜትር ብለን እንጠራዋለን ማለት ነው። ሶ ይሄን በመቀጠል ፓርቶቹ በጣም ቀለል ያሉ ናቸው። ፓርቶቹን ካወቅን በኋላ ምንድነው ካልኩሌት እንድናደርግ የሚጠበቀው? ሰርፌስ ኤሪያ ኤንድ ቮሊዩም ኦፍ ሲሊንደር ነው በመቀጠል ካልኩሌት የምናደርገው። አሁን the lateral surface area of a cylinder is calculated by the formula AL is equal to C times H ወይም ደግሞ the lateral surface area of a cylinder is the product of its circumference and its height ብለን ካልኩሌት ማድረግ እንችላለን ማለት ነው። ኦኬ ስለዚህ ሰርከምፈረንስ የምንለው ምንድነው? ስለ ሰርክል ታውቃላችሁ። the complete path of a circle is called circumference ብለን እንጠራዋለን። ወይም ደግሞ ፔሪሜትር ሊሆን ይችላል። የሰርክል ፔሪሜትር the complete path እስከሆነ ድረስ በጠቅላላ ሰርከምፈረንስ እንለዋለን ወይም ፔሪሜትር አንዳንዶች ይሉታል። ሰርክል ላይ ግን ብዙ ጊዜ የምንጠቀመው ምንድነው? ሰርከምፈረንስ ነው ማለት ነው። the lateral surface ኤሪያውን ካልኩሌት የምናደርገው AL is equal to C times H C circumference H height ብለን ካልኩሌት እናደርጋለን። ነገር ግን circumference of a circle ካልኩሌት የሚደረገው ዘ ፎርሙላ ምንድነው ማለት ነው? 2 pi r ነው ማለት ነው። ሶ የማንኛውም ሰርክል circumferenceን ፔሪሜትሩን ፈልጉ ከተባላችሁ 2 times of pi r ማለት ነው። ስለዚህ the lateral surface area is equal to CH ተባብለናል። C ቦታ ላይ ማን መተካት እችላለሁ? 2 pi RH የሚለውን ሶ the lateral surface area AL is equal to circumference ቦታ ላይ 2 pi r እዚህ ጋር ምን አለኝ? H so the lateral surface area of a cylinder is calculated by the formula AL is equal to 2 pi RH ይሆናል ማለት ነው። ላተራሉ ምን ያህል ሰርፌስ ኤሪያ ነው ያለው የሚለው ካልኩሌት ታደርጉበታላችሁ ማለት ነው። በመቀጠል ምን ካልኩሌት እንድናደርግ ይጠበቅብናል? እዚህ ጋር ሰርፌስ ኤሪያ ካልኩሌት ስናደርግ ምንና ምንድናቸው ተባብለናል? ላተራል ሰርፌስ ኤሪያ እና ቶታል ሰርፌስ ኤሪያ የሚባላል። በጠቅላላ ቶታል ሰርፌስ ኤሪያ የሚባለው ምንድነው? የላተራል ሰርፌስ ኤሪያውንም የአፐር ቤዙንም የሎወር ቤዙንም በጠቅላላ እዚህ ጋር ስንት አለኝ? ስንት ፌስ ነው ያለኝ? ቱ ፍላት ፌስ ይኖረኛል። አፐር ቤዝ እና ሎወር ቤዝ የሚባለው እና ዋን ከርቭ ፌስ አለኝ። የነዚህ የቱ ፍላት ፌስ ኤሪያ እና የዋን ከርቭ ሰርፌስ ኤሪያ በጠቅላላ ስትደምሩት ቶታል ሰርፌስ ኤሪያ ነው የሚሰጠን። ስለዚህ the total surface area of a cylinder is the sum of the lateral surface area and twice of its base. So it is equal to AL plus twice of AB. twice of የምንጠቀመው ለምንድን ነው ተባብለናል? ሁለት ቤዝ ስላለው አፐር ቤዝ እና ሎወር ቤዝ ሁለቱ ቤዞች ምንድናቸው? ኮንግረንት ናቸው ማለት ነው። ስለዚህ total surface area is equal to AL plus twice of area of base የሚሆን ከሆነ AL እዚህ ጋር ምን አግኝተናል? 2 pi RH አግኝተናል። ኦኬ ስለዚህ area of base እንዴት ነው ካልኩሌት የምናደርገው? area of base of a circle እንዴት ካልኩሌት ታደርጋላችሁ? የሰርክል pi r ስኩዌር ማለት ነው። የማንኛውም ሰርክል pi r ስኩዌር ካልኩሌት ማድረግ ትችላላችሁ። ስለዚህ የአንዱ area of base 2 pi r ስኩዌር ከሆነ የሁለቱ ደግሞ ምን ይሆናል ማለት ነው? twice of area of base ምን ይሆናል? is equal to 2 pi r ስኩዌር ይሆናል ማለት ነው። ይሄንን እዚህ ጋር ያገኘነው ላተራል ሰርፌስ ኤሪያ AL 2 pi RH ያገኘነውና እዚህ ጋር ደግሞ twice of area of base 2 pi r ስኩዌር ያገኘነውን እነዚህ ቦታ ላይ መጠቀም እንችላለን ማለት ነው። ስለዚህ ቶታል ሰርፌስ ኤሪያ is equal to AL ምን አግኝተናል? 2 pi RH አግኝተናል ማለት ነው። ሲደመር እዚህ ያለን twice of area of base ምን አለን? 2 pi r ስኩዌር አለን ማለት ነው። ሶ the total surface area of a cylinder is calculated by the formula 2 pi RH plus 2 pi
አር ስኩዌር አድርገን ማግኘት እንችላለን። ኦር በቀላሉ ደግሞ ምን ማግኘት እንችላለን? ቀጥታ ላተራል ሰርፌስ ኤሪያ እና ኤሪያ ኦፍ ቤዝ ካልተሰጠን ራዲየስ እና ሄቱ ከተሰጠ ወይም ደግሞ ዘ ሰም ኦፍ ራዲየስ እና ሄትን ራሱ ደምሮ ዘ ሰም ኦፍ ኢትስ ራዲየስ ኤንድ ሄት ኢዝ ብሎ ከተሰጠ እና ምን ካልተሰጠ ላተራል ሰርፌስ ኤሪያው ካልተሰጠ ቶታል ሰርፌስ ኤሪያ ማግኘት የምንችልበት ፎርሙላ አለን። ኤት ኢዝ ኢኳል ቱ የጋራ ማውጣት ማለት ነው። እዚህ ጋር ምን አለኝ? 2 ፓይ አር ኤች አለኝ። 2 ፓይ አር አለኝ እዚህ ጋር ሶሪ 2 ፓይ አር አለኝ። 2 ፓይ አር እዚህም 2 ፓይ አር አለኝ ማለት ነው። እዚህ ጋር የጋራ ማን እናወጣለሁ? እዚህ ጋር ኤች የለችም፣ የጋራ አይደለችም። የጋራ ያልሆኑት እናወጣለን። እዚህ ጋር አንዷን አር ነው የወሰድናት። ሌላ ማን ትቀረናለች? ፕላስ አር ትቀረናለች። ሶ ይሄ በዲስትሪቢዩቲቭ ፕሮፐርቲ ጻፍ ነው እንጂ ስንበታት ነው ይሄን ይሰጠናል ማለት ነው። 2 ፓይ አር ሲባዛ በኤች 2 ፓይ አር ኤች ይሰጠኛል። 2 ፓይ አር ሲባዛ ባር 2 ፓይ አር ስኩዌር ይሰጠኛል። ሶ ባጭሩ እንደዚህ አድርጋችሁም ካልኩሌት ማድረግ ይቻላል ማለት ነው። ሶ the total surface area of a cylinder is calculated by the formula 2 pi rh plus 2 pi r square or at is equal to l plus twice of area of base ወይም ሌላኛው ሶስተኛ አማራጫችን ምን አለ? total surface area is equal to 2 pi r into h plus r ብላችሁ ካልኩሌት ማድረግ እንችላለን ማለት ነው። ሶስተኛ ካልኩሌት የምናደርገው በቮሊዩም ኦፍ ሶሪ እዚህ ጋር የተጻፈው ፕሪዝም ነው፣ ግን ምን ለማለት ነው? ሲሊንደር ለማለት ነው። እዚህ ጋር ሲሊንደር so the volume of the cylinder is calculated by the formula v is equal to area of base times a ሲሊንደርም ላይ ምን ተባብለናል? ተነጋግረናል። የአንድን ነገር የካፓሲቲ የመያዝ አቅሙ ማላይ ነው የሚወሰነው። አንደኛ ላተራሉ ሰርፌሱ በሚኖረው ጥብብ ካለ ትንሽ ይይዛል፣ በጣም ሰፊ ከሆነ ላተራሉ ብዙ ይይዛል። ሁለተኛ ከታች ያለው ኤሪያ ኦፍ ቤዙ ሎወር ቤዙ ላይ በጣም ሰፊ ሎወር ቤዝ ካለን ብዙ ይይዝልናል፣ ትንሽ ካለን ትንሽ ይይዝልናል ማለት ነው። አፐር ቤዙ ምንም አይነት ጥቅም የለውም። አፐር ቤዙን ብታለብሱትም ቢኖረውም ባይኖረውም ምንም የመያዝ አቅሙ አይጨምርምም አይቀነስም። ሶ ቮሊዩም ላይ የሁሉም ነገር ቮሊዩም ዲፔንድ የሚሆነው ላተራሉና ምን ላይ ነው ማለት ነው? ሎወር ቤዙ ላይ ነው። ስለዚህ ቮሊዩም is equal to area of base times a ለዛ ነው እዚህ ጋር twice of area of base ማንጠቀመው። twice of አያስፈልገን፣ አንዱ ነው የሚጠቅመን። ሶ ምን እንጠቀማለን? area of base ማንኛውንም ነገር ካልኩሌት ስናደርግ ማለት ነው ምንም ቮሊዩምን ሶ እንደዚህ የተኛ እስካልሆነ ድረስ ሮቶ እንደዚህ የተኛ እስካልሆነ ድረስ ለምሳሌ እንደዚህ የተኛ ከሆነ ሞር እዚህም ላይ ያለውና እዛ ላይ ያለው ዲፔንድ ኦን ሊሆን ይችላል። ላተራሉ ምን ሁሉም ነገር ሊይዝልን ይችላል። እንደዚህ በሚቆምበት ሰዓት ግን ማላይ ነው ማለት ዲፔንድ የሚሆነው ኤሪያ ኦፍ ቤዝ ታችኛው ላይ ባለው ሎወር ቤዙ ላይ ይሆናል። ሶ ቮሊዩም is equal to ኤሪያ ኦፍ ቤዝ ታይምስ ሄት ነው ካልኩሌት የምናደርግበት ፎርሙላ። ስለዚህ ኤሪያ ኦፍ ቤዝ ደግሞ ምንድነው? የሶሊድ ፊገሩ ታይፕ ሲሊንደር፣ የሲሊንደር ኤሪያ ኦፍ ቤዝ እንዲካልኩሌት እናደርጋለን ፓይ አር ስኩዌር ተባብለናል። እሺ ስለዚህ ቮሊዩም is equal to area of base ማን ተጠቀማለን? pi r square እዚህ ጋር ማን አለችን? times h. So the volume of a cylinder is calculated by the formula pi r square times h. ሲሊንደር እንደዚህ አድርገን ካልኩሌት ማድረግ እንችላለን። lateral surface area እዚህ ጋር ባለው ፎርሙላ ካልኩሌት ማድረግ እንችላለን። total surface area በእነዚህ ከሶስቱ አንዱ መርጠን ካልኩሌት ማድረግ እንችላለን። ቮሊዩም ደግሞ እንደዚህ አድርገን ካልኩሌት ማድረግ እንችላለን ማለት ነው። ስለዚህ ሲሊንደር ላይ በቤዛቸው ሼፕ ምናምን የሚባል ነገር የለም። ቤዛቸው ሁሉ ጊዜ ሲሊንደር ለመባል ሰርክል መሆን ስላለበት ምንም የተለየ ነገር አይኖርም። ፕሪዝም ላይ ነው ማለት ነው ቤዛቸውን ዲፔንድ የቤዝ ሼፓቸውን ዲፔንድ ሆነ ስማቸውን የምንሰጠው ማለት ነው። ስለዚህ የፕሪዝሙ ቤዙ ሰርክል ከሆነ ምን ብለን እንጠራዋለን ብለናል? ሲሊንደር ብለን እንጠራዋለን ማለት ነው። እነዚህን ፎርሙላዎችን ሞር ኤክሰርሳይዝ እንሰራ የበለጠ ግልጽ ይሆናሉ ማለት ነው። ሲሊንደር የተሰጡ አንዳንድ ኤግዛምፕሎች ናቸው። ስለዚህ ቮሊዩም ካልኩሌት እናደርጋለን፣ ቶታል ሰርፌስ ኤሪያ ካልኩሌት እናደርጋለን፣ ላተራል ሰርፌስ ኤሪያ ካልኩሌት እናደርጋለን ማለት ነው። የመጀመሪያ ኤግዛምፕሏን ጥያቄያችን a cylinder has a height 7 cm and radius 4 cm ሄቱ ስንት አለኝ? 7 ራዲየሱ ስንት አለኝ?
4 ሴንቲሜትር አለ። ፋይንድ ዘ ላተራል ሰርፌስ ኤሪያ ቢ ዘ ቶታል ሰርፌስ ኤሪያ። ሶሉሽን ኤግዛምፕል 1 ላይ ነው እየሰራን ያለ ነው። ኤግዛምፕል 1 የመጀመሪያ ጥያቄ ኩዌሽን ነምበር 1 ላይ ምን ተጠይቀናል? ዘ ላተራል ሰርፌስ ኤሪያ ኤል ኢዝ ኢኳል ቱ የማንኛውም ባይዘው የማንኛውም ሶሊድ ፊገር ላተራል ሰርፌስ ኤሪያ ስንፈልግ ፔሪሜትር ኦፍ ዘ ቤዝ ሲባዛ በሄት እንደሆነ እንወቅ። መጀመሪያ ኤል ኢዝ ኢኳል ቱ ፔሪሜትር ኦፍ ዘ ቤዝ ሲባዛ በሄት። ሲሊንደር ላይ ፔሪሜትር ኦፍ ዘ ቤዝ የምንለው ሰርክል ስለሆነ ወደ ሰርከምፈራንስነት ይሄ ፔሪሜትር ኦፍ ዘ ቤዝ ወደ ምን ስለሚቀየረው ወደ ሰርከምፈራንስ ይቀየራል ማለት ነው። ስለዚህ ሰርከምፈራንስ ደግሞ ካልኩሌት የምናደርገው ፔሪሜትር ኦፍ ዘ ቤዝ ይቀርና ወደ ሰርከምፈራንስ እንቀይረዋለን። ምክንያቱም ፔሪሜትር ኦፍ ሰርክል እና ሰርከምፈራንስ አንድ አይነት ስለሆኑ ማለት ነው። ለዛ ነው እንጂ የተለየ ነገር የለውም። የማንኛውም ሶሊድ ፊገር ላተራል ሰርፌስ ኤሪያ ፔሪሜትር ኦፍ ዘ ቤዝ ሲባዛ በሄት ፈልጋችሁ የዌዘር ኢት ኢዝ ኮን ሲሊንደር ምናምን ሆነ ዋናው ቁም ነገሩ ቤዙ ላይ በሚኖረው ሼፕ መሰረት ተደርጎ ካልኩሌት ይደረጋል ነው። ዘ ላተራል ሰርፌስ ኤሪያ ካልኩሌት የምናደርገው ምን አድርገን ነው ማለት ነው 2 ፓይ አርኤች እንደሆነ ተነጋግረናል። ሶ ጊቭናችን ምን ተሰጥቶናል? ሄት ኢዝ ኢኳል ቱ 7 ሴንቲሜትር ሰጥቶናል። ራዲየስ ኢዝ ኢኳል ቱ ስንት ሰጥቶናል? 4 ሴንቲሜትር። ሶ ላተራል ሰርፌስ ኤሪያ ኢዝ ኢኳል ቱ 2 ፓይ ራዲየስ ስንት አለኝ 4 ሴንቲሜትር ሲባዛ ሄት ስንት አለኝ 7 ሴንቲሜትር። ዘ ላተራል ሰርፌስ ኤሪያ ኤል ኢዝ ኢኳል ቱ 2 ፓይ ሲባዛ በ4 ሴንቲሜትር 8 ፓይ ሴንቲሜትር ሲባዛ ማቀረኝ 7 ሴንቲሜትር። ዘ ላተራል ሰርፌስ ኤሪያ ኢዝ ኢኳል ቱ 8 ፓይ ሴንቲሜትር ሲባዛ 7 ሴንቲሜትር 56 ፓይ ሴንቲሜትር ስኩዌር። 8 ቁጥሮችን ብቻ ማባዛት ከዛ ፓይ መጨመር ሴንቲሜትር በሴንቲሜትር ሲባዛ ሴንቲሜትር ስኩዌር ማድረግ ማለት ነው። 8 ሲባዛ በ7 56 ነው። ፓይ እንጽፋታለን ወይም ፓይ ሲባዛ በአንድ ነው ያው ፓይ ማለት ነው። ሴንቲሜትር ሲባዛ በሴንቲሜትር ሴንቲሜትር ስኩዌር ሆነ ማለት ነው። ዘ ላተራል ሰርፌስ ኤሪያ ዊል ቢ 56 ፓይ ሴንቲሜትር ስኩዌር ይሆናል ማለት ነው። አሃ ስለዚህ ማቀረን ዘ ቶታል ሰርፌስ ኤሪያ ኤቲ ኢዝ ኢኳል ቱ ምን ተባብለናል? ኤኤል ፕላስ ትዋይስ ኦፍ ኤሪያ ኦፍ ቤዝ። ለምን ትዋይስ ኦፍ ኤሪያ ኦፍ ቤዝ ተጠቀምን? ሁለት ቤዝ ስላለው አፐር ቤዝ እና ሎወር ቤዝ። ቶታል ሰርፌስ ኤሪያ ምክንያቱም የአፐር ቤዙም የሎወር ቤዙም እንዲሁም ደግሞ የከርቭድ ሰርፌሱ በጠቅላላ ኤሪያውን ስለምንደምር ኤሪያ ኦፍ ቤዝ እንዴት እናገኛለን? የሰርክል ከሆነ ፓይ አር ስኩዌር። የማንኛውንም ሰርክል ኤሪያውን ካልኩሌት የሚደረገው ፎርሙላችን ፓይ አር ስኩዌር ነው። ሰባተኛ ክፍል ተምረነዋል። ሶ ኤሪያ ኦፍ ቤዝ ኢዝ ኢኳል ቱ ፓይ ራዲየስ ስንት ነው? 4 ሴንቲሜትር ስኩዌር። 4 ሴንቲሜትር ስኩዌር ስንት ነው? ኤሪያ ኦፍ ቤዝ ኢዝ ኢኳል ቱ ስንት ይመጣል? 16 ፓይ ሴንቲሜትር ስኩዌር። ሶ ቶታል ሰርፌስ ኤሪያ አሁን ኤሪያ ኦፍ ቤዝ ስላገኘን መተካት እንችላለን። ኤል አግኝተናል እዚህ ስንት 56 ፓይ ሴንቲሜትር ስኩዌር ሲደመር ትዋይስ ኦፍ ኤሪያ ኦፍ ቤዝ ትዋይስ ኦፍ ኤሪያ ኦፍ ቤዝ ስንት ይሆናል? እዚህ 16ን በሁለት ማባዛት ማለት ነው 32 ፓይ ሴንቲሜትር ስኩዌር። ምክንያቱም የታችኛዋ አፐር ቤዙ እና ሎወር ቤዙ እኩል ስለሆኑ የታችኛዋ 16 የላይኛዋ 16 ሁለቱም ጠቅላላ 32 ፓይ ሴንቲሜትር ስኩዌር ይሆናሉ። ሶ እዚህ ላይ ትዋይስ ኦፍ ኤሪያ ኦፍ ቤዝ ስንት ነው? 32 ፓይ ሴንቲሜትር ስኩዌር ይሆናል ማለት ነው። ሶ the total surface area is equal to ሁለቱም መደመር 6 እና 2 8 5 እና 3 8 88 ፓይ ሴንቲሜትር ስኩዌር ይሆናል ማለት ነው። the total surface area የተጠየቀው ምንድነው? lateral surface area ያው አገኘን። ሶ የአንደኛውን ጥያቄ ሰራን ማለት ነው። ወደ ምን እንቀጥላለን? ወደ ሁለተኛው ጥያቄ። የሁለተኛው ጥያቄ ምንድነው? The lateral surface area of a right circular cylinder is 54 pi centimeter square። አሁን ምን አመጣ? The lateral surface area ጊቭናችን እስኪ እናውጣው። ጊቭን ምን አለን? ኤል ነው የተሰጠን። አሁን ስንት አድርጎ 54 ፓይ ሴንቲሜትር ስኩዌር አለ። ኦኬ if the total surface area of a cylinder አሁን ማሰጠን 80 ስንት ሰጠን? the total surface area of a cylinder is 72 ሴንቲሜትር ስኩዌር። ቶታል ሰርፌስ ኤሪያ 72 ፓይ ሴንቲሜትር ስኩዌር ሰጠኝ ማለት ነው። በመቀጠል የምፈልገው ምንድነው? ቮሊዩም ነው ካልኩሌት አድርግ ያለኝ። ቮሊዩም ፎርሙላችን ቀላል ነው። ቮሊዩም ፎርሙላችን ምንድነው? ኤሪያ ኦፍ ቤዝ ታይምስ
ሄት ነው። ወይም ደግሞ ቮሊዩም ለሲሊንደሩ ምን ተባብለናል? ኢዝ ኢኳል ቱ ፓይ አር ስኩዌር ሲባዛ በሄት ነው። እዚህ ጋር ግን ምንም የለን፣ ራዲየስም የለን ሄትም ሁለቱም የለንም። ሶ እነዚህ ሁለቱን ከማን ሪሌሽን እናገኛለን? ከዚህ ከኤል እና ከላተራል ሰርፌስ እና ከቶታል ሰርፌስ ኤሪያ ማግኘት እንችላለን። ራዲየሱን ከአንደኛው ሄቱን ከአንደኛው። ለምሳሌ the total surface area ምን እናገኛለን ተባብለናል? total surface area is equal to AL ሲደመር twice of area of base ተባብለናል። ኦኬ ይሄ ትክክል ነው። በዚህ መቀጠል እንችላለን። ቶታል ሰርፌስ ኤሪያ ሰጥቶኛል። ስንት እዚህ ቦታ ላይ ተካዋለሁ። ቶታሉ ስንት ነው የሰጠኝ? 72 ፓይ ሴንቲሜትር ስኩዌር ኢዝ ኢኳል ቱ ምን ተሰጥቶኛል? ሌላ ላተራል ሰርፌስ ኤሪያ ስንት? 54 ፓይ ሴንቲሜትር ስኩዌር። ኦኬ ሲደመር ምን አለኝ እዚህ ጋር? ፕላስ ምን አለ? twice of area of base አልተሰጠኝም። ስለዚህ twice of area of base ይሆናል ማለት ነው። ኦኬ ከዚህ በኋላ ኮሌክቲንግ ሌክተር መጠቀም እችላለሁ ማለት ነው። ይሄ ማለት 72 ፓይ ሴንቲሜትር ስኩዌር ሲቀነስ ከእኩል ይሆናል ምልክት በኋላ 54 ፓይ ሴንቲሜትር ስኩዌር። ማንኛውም ነገር ከእኩል ይሆናል ምልክት በኋላ ሲደረግ ሳይኑን ቼንጅ ያደርጋል። ፖዚቲቭ ነበር እዚህ ጋር ኔጌቲቭ ይሆናል ማለት ነው። 54 ፓይ ሴንቲሜትር ስኩዌር is equal to twice of area of base ይሆናል ማለት ነው። ፎርሙላችን ምንድነው? ይሄን መስራታችን ጥቅም ምክንያቱም ወይ ራዲየሱን ወይ ሄቱን ከዚህ ሪሌሽን ወይ ሄት ወይ ራዲየስ እናገኛለን ማለት ነው። ስለዚህ ሄት ወይም ራዲየስ ስፔሻሊ ራዲየስ ነው የምናገኘው ምክንያቱም ኤሪያ ኦፍ ቤዝ እየፈለግን ነው። ኤሪያ ኦፍ ቤዝ ደግሞ ፓይ አር ስኩዌር ነው። ከቶታል ሰርፌስ ኤሪያው ላይ ምን እናገኛለን ማለት ነው? ራዲየስ እናገኛለን ማለት ነው። ኦኬ 72 ፓይ ሴንቲሜትር ስኩዌር ሲቀነስ 54 ኦኬ 72 ሲቀነስ 54 ኦኬ ከ12 8 ከ6 1 18 ኦፍ ኮርስ እዚህ ጋር ስንት መጣ? 18 ፓይ ሴንቲሜትር ስኩዌር is equal to twice of area of base ሆነ ማለት ነው። ብራቮ። አሁንም ይሄንና area of base ማለት ምን ማለት ነው? ፎርሙላችን area of base ምን ተባብለናል? ፓይ አር ስኩዌር ተባብለናል ማለት ነው። ፓይ አር ስኩዌር ተባብለናል። ስለዚህ ኤሪያ ኦፍ ቤዙ ላይ ምን መጠቀም እንችላለን ማለት ነው? ፓይ አር ስኩዌር 2 ሲሆን 2 ፓይ አር ስኩዌር የሚባል ፎርሙላ አለን ማለት ነው። ምክንያቱም ዘ ላተራል ሰርፌስ ኤሪያ ቶታሉ ምን ብለናል? twice of area of base ኤሪያ ኦፍ ቤዝ ምንድነው? ፓይ አር ስኩዌር በሁለት ሲባዛ 2 ፓይ አር ስኩዌር twice of area of base ማለት 2 ፓይ አር ስኩዌር ነው ማለት ነው። አርን ብቻውን ለማስቀረት ይሄንንም በ2 ፓይ ይሄንኛውንም በስንት ማካፈል ነው? በ2 ፓይ ማካፈል ነው ማለት ነው። ኦኬ ፓይ ፓይ ይሄ በዚህ ጠፋ፣ አር ስኩዌር ቀረኝ ማለት ነው። እኩል ይሆናል ኦኬ ፓይ በፓይ ጠፋ 18 ሲካፈል ለ2 9 ሴንቲሜትር ስኩዌር ሆነ ማለት ነው። ራዲየስ ማለት ደግሞ ዘ አንደር ራዲካል ኦፍ 9 ሴንቲሜትር ስኩዌር ይሆናል። ሶ አር ኢዝ ኢኳል ቱ 9 ሴንቲሜትር ስኩዌር ሲወጣ 3 ሴንቲሜትር ይሆናል ማለት ነው። አሁን ምን አግኝተናል? ራዲየሱን አግኝተናል ማለት ነው። ምን ሌላ ይቀረናል ማለት ነው? ምንድነው የሚቀረን? ሄቱን ነው ማለት ነው። ምክንያቱም ቮሊዩም ማለት ፓይ አር ስኩዌር ሲባዛ በሄት ነው። ሄቱን ደግሞ ከምን እናገኛለን ተባብለናል? ዘ ላተራል ሰርፌስ ኤሪያ ኢዝ ኢኳል ቱ 2 ፓይ አር ኤች ተባብለናል። ኦኬ ላተራል ሰርፌስ ኤሪያ ስንት ተሰጥቶኛል? 54 ፓይ ሴንቲሜትር ስኩዌር ኢዝ ኢኳል ቱ ምን አለ ማለት ነው? 54 ፓይ ሴንቲሜትር ስኩዌር ኢዝ ኢኳል ቱ 2 ፓይ ራዲየሱን ስንት አግኝቻለሁ? እዚህ ጋር 3 ሴንቲሜትር አግኝቻለሁ አይደል? ራዲየሱን ሶ ራዲየስ ቦታ መተካት እችላለሁ። ማብቻ ይቀረኛል፣ በኤች ይቀረኛል። ይሄ ማለት 54 ፓይ ሴንቲሜትር ስኩዌር ኢዝ ኢኳል ቱ 2 ፓይ ሲባዛ 3 ሴንቲሜትር 6 ፓይ ሴንቲሜትር ሲባዛ በኤች። ኤች ብቻውን ለማስቀረት ይሄንንም በ6 ፓይ ሴንቲሜትር ይሄንኛውንም በ6 ፓይ ሴንቲሜትር 6 ፓይ ሴንቲሜትር በ6 ፓይ ሴንቲሜትር ይጣፋሉ። ማቀረኝ ኤች ኦኬ ሴንቲሜትር ስኩዌሯን ታጠፋለች። ባይ ፓይ ይጠፋል። 54 ሲካፈል ለ6 9። እዚህ ጋር ምን ቀርቶኛል? ሴንቲሜትር። በመቀጠል ምንድነው ካልኩሌት የምናደርገው? ቮሊዩምን
ኢዚሊ ካልኩሌት ማድረግ እንችላለን ማለት ነው። ራዲየሱን 3 ሴንቲሜትር አግኝቻለሁ፣ ሄቱን 9 ሴንቲሜትር አግኝቻለሁ። ከዚህ በኋላ ደግሞ ላደርግ የምችለው መፈለግ ነው ቮሊዩም is equal to pi r ስኩዌር ተባብለናል። ኤሪያ ኦፍ ቤዝ ሲባዛ በሄት እዚህ ጋር pi r ስኩዌር ሲባዛ በሄት ሶ ቮሊዩም is equal to pi ስንት ተሰጥቶኛል? pi ኦኬ pi አልተሰጠኝም። r ስንት አለኝ? 3 ሴንቲሜትር እሱ ምን ሆኖ ስኩዌር ሲባዛ ሄት ስንት ተሰጥቶኛል? 9 ሴንቲሜትር ቮሊዩም is equal to ቮሊዩም is equal to ምን አለኝ ማለት ነው 3 ሴንቲሜትር ስኩዌር ሲሆን 9 ሴንቲሜትር 9 ፓይ ሴንቲሜትር ስኩዌር 9 ፓይ ሴንቲሜትር ስኩዌር ሲባዛ በ9 ሴንቲሜትር ቮሊዩም is equal to 9 ፓይ ሴንቲሜትር ስኩዌር ሲባዛ በ ሴንቲሜትር ስንት ይሆናል? 81 ፓይ ሴንቲሜትር ስኩዌር ይሆናል ማለት ነው።